ኢየሱስ ስም በአምላካችን መንፈስ ዋው ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ግን የእግዚአብሔር ጉዳይ አሮንና ልጆቹ ወይም ሌዋውያን በወንዝ ውሃ ሄደው በምንጭ ውሃ ሰውነታቸውን በመታጠብ ስለሚገኝ የሰማይ ቅድስት መግባት ሳይሆን በምድራዊቱ ድንኳን ውስጥ መግባት። የኔና ያንተ ጉዳይ ግን በውሃ ታጥቦ የሰፈር መቅደስ ውስጥ መግባት ሳይሆን በመንፈሱ ታጥቦ ወደ ቅድስ በጌታ ወደ ተተከለችው እውነተኛይቱ ድንኳን በዘላለም ውስጥ እግዚአብሔር ይመለክበት ዘንድ የተዘጋጀ የሰማይ መቅደስ፣ የሰማይ ማደሪያ፣ የሰማይ ድንኳን ጥላና ምሳሌ የምትሆን የምድሪቱ ሳይሆን እውነተኛይቱ ወደ ሆነች ወደ ሰማይቷ መቅደስ አሮን ካህን ሆኖ ወደ ገባባት ሳይሆን ሊቀ ካህናት ኢየሱስ ስለኛ ማላጅ ሆኖ ወደ ገባባት ቅድስት 24 ሰዓት እዚህ መሬት ሆነ በፈለከው ሰዓትና በፈለከው ጊዜ እንድትገባ እንድትወጣ የተከፈተ መቅደስ። የዛ ካህናት እንድንሆን በውሃ ሳይሆን የተለቃለቀ ነው። ጌታ ኢየሱስ ራሱ መጥምቁ ዮሐንስ እንደተናገረ እኔ ለንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ የበረታ ነው፣ የጫማውን ክር መፍታትም ጫማውንም መሸከም አይገባኝም። እሱ በመንፈስ ቅዱስ ያጠምቃችኋል፣ ያጠልቃችኋል፣ ያሰምጣችኋል፣ መንፈስ ቅዱስ ውስጥ ይከታችኋል። እሱ ከኔ ይልቅ የበረታ ነው። ደስ የሚለው ነገር ጴጥሮስ በኋላ ጠምቀን ሲል ጌታ ቀድሞ በመንፈስ ቅዱስ አጠመቀ። ጴጥሮስን በግልጽ ነው የነገራቸው። በዓል ሊያከብሩ ለመጡ አክራሪ ዲያስፖራዎች በጌታ በኢየሱስ ስም እመኑ፣ በስሙ ማመናችሁ ተጠመቁ። በውሃ ከተጠመቃችሁ በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ። ቆርኔሎስ ቤት ሄደ። እንደኛ አይነት ሰው ማለት አሕዛብ ቤት ሄደ። ቆርኔሎስ ቤት ገብቶ ግን ጴጥሮስ ገና እየተናገረ ሳለ ጌታ ኢየሱስ በምን አጠመቃቸው? ቤተሰብ እዛ ያለውን ሕዝብ ቃሉን የሰሙት ሁሉ በመንፈሱ አጠባቸው። የመንፈስ መታጠብ ለአዲስ ልደት የሚሆን መታጠብ